ሰላም ጋይስ ዛሬ ደግሞ የሚካኤል ታይን ምርጥ 3 ብሪሊያንት ሙቭ አድርጎ ፎርስፉሊ ቼክ ሜት ያስባለበትን ጨዋታ እናያለን። ሶ እዚህ ጋር ሚካኤል ታይ ቼክ እያስባለ ነው። ሶ ኪንጉን ወደ ኋላ ከመለሰው በኋላ በናይቱ ቼክ ያስብለዋል ድጋሚ። ሶ ሂ ሃቭ ቱ ካም ባክ ድጋሚ ሲመለስ ቼክ ያስብለዋል በኩዊን። ሶ ወደ ኋላ ይመለሳል። ብሪሊያንት ሙቭ ነምበር 1 ሂ ሳክሪፋይስ ዘ ሩኩን ሳክሪፋይስ አደረገ። the queen have no choice ግዴታ መብላት አለባት ተበላዋለች። ሶ ድጋሚ ቼክ ያስብለዋል። ከዛ ቼክ ካስባለው በኋላ ወደዚህ ሲመለስ ድጋሚ ቼክ ያስብለዋል። አይዲያው ከተመለሰ በኋላ ሩኩን ድጋሚ ሳክሪፋይስ ያደርጋል። ሩኩን ሳክሪፋይስ ካደረገ በኋላ ግዴታ ይበለዋል በሌላኛው ሩክ። ከዛ በኋላ ቼክ ያስብለዋል ድጋሚ። ከዛ ወደ ኋላ ይመለሳል ኪንጉ ቼክ ያስብለዋል። አሁን ቼክ ካስባለው በኋላ አሁን ኪንጉ ወደ ኋላ ሲመለስ ብሪሊያንት ሙቭ ነምበር 3 he sacrificed the queen ኪኑ ሳክሪፋይስ ያደርጋል። በናይቱ ፕሮቴክት ስለተደረገች በሩክ ነው መብላት የሚችለው። ሶ በሩክ ይበላዋል። what did he come check me white and knight ብቻ ነው የቀረው። he sacrificed the queen the rook and another rook but he still won. so ሚካኤል ታይስ ቤስት ጌም ሪቪው አድርገናል። ፒስ አውት